ማረግ እባላለሁ ከወረዳ 12 ቀጠና 6 ከሰላም ሰራዊት አባል ነኝና ስለ ሰላም ሰራዊት ያለውን ጥቅም ባለው በትንሹ ቢያንስ ለማስረዳት ሞክራለሁና ሰላም ሰራዊት ይሄ ሰላም ሰራዊት የሚባለው ነገር ከመጣ በኋላና ከተሰማራን በኋላ አካባቢ ላይ ያሉትን የወንጀል መቀነስ ነገሮች በጣም ብዙ ለውጥ አምጥተዋል። ከዚህም በፊት ከጆሮ ላይ ስልክ በመንጠቅ ቢሆን በተለያየ ወንጀል በመሰራት ቢሆን ብዙ ነገሮች የሚከሰቱባቸው ሰፈር ነውና አዲስ ሰፈር በተለይ ሳለው አዲስ ሰፈር አሁን ይሄ ሰላም ሰራዊት ከተሰማራ በኋላ ብዙ ነገሮች ቀንሷል፣ ወንጀል ቀንሷል። የሰው ቤት በር ቁልፍ ሰብረው ቲቪ ምናምኖችን ከቤት ዕቃ የመስረቅ ጉዳዮች ይታዩ ነበር። እነዚህ ነገሮች ሁሉ አሁን ሰላም አግኝተዋልና ሰላም ሰራዊት ትልቅ ሚና የተጫወተ ነው። ሰላም ሰራዊት ትልቅ ዋጋ የከፈለ ነው። ሰላም ሰራዊት ትልቅ አገልግሎት ያገለገለ ነው። እንደውም በተሰማራንበት ኖርማሊ ሲቪል ሳንለብስ እንኳን በተሰማራንበት ከጓደኞቻችን ጋር በምንውልበት ሁሉ አቅጣጫ እያንዳንዱን የምናገኛቸው መረጃዎች ሁሉ ለአካባቢው ሰላም ትልቅ ሚና ፈጥረዋል፣ ሰላም ፈጥረዋልና መረጃ ለመሰብሰብ ቢሆን ለእያንዳንዱ ነገር ትልቅ አገልግሎት የሰጠ ነው። ነጻነት እባላለሁኝ የወረዳ 12 ሳሎ ጎራ አደባባይ ነዋሪ ነኝ። ስለ ሰላም ጸጥታ አስከባሪ ወይም ደግሞ ስለ ሰላም ሰራዊት የሚለው ነገር በጣም ጥሩ ነገር ነው አሁን ላይ እየተሰራ ያለው። በጣም በሚደንቅና በሚገርም ሁኔታ አካባቢያችን ላይ ያሉ ችግሮችን በመፍታት ረገድ ትልቁ ሚና እየተጫወቱ ነው ያለው። ሰላም ጸጥታ አካላቶች ወደ ኮሚኒቲ በምንሄድበት ሰዓት ላይ ምናልባት ፖሊስ ስታንድ ባይ ለስራ ወጥቶ ከሆነ ሰፈር ላይ ያሉትን ነገሮች ከፖሊስ ቀድመው ችግሮችን በመፍታት በማስታረቅ ብዙ ነገሮችን ይዳኛሉ። እንዲሁም በጣም በሚያስደስት መልኩ በሀገራችን በኢትዮጵያ ብዙ ታሪካዊና ትውፊታዊ ሀገር እንደመሆኗ ብዙ በዓላቶች ይከበራሉ። ለምሳሌ እንደ መስቀል ደመራ፣ እንደ ጥምቀት፣ እንደ ኢድ አልሃዳ ብዙ አይነት አከባበር አላት እንደ እሬቻ አይነቶችና በዛ ረገድ በጣም ትልቁ ሚና በመጫወት ሰላምን በማስፈን ረገድ ትብብር ያደርጋሉ። ቤተክርስቲያናት ላይ መስጊዶች ላይ የሚሰጡት አገልግሎት እሳይና በጣም መልካም የሚያስብል ስራ ነውና እኔ እንደ አንድ ነዋሪ እንደ ወረዳ ነዋሪ በጣም ደስተኛ ነኝ። አመሰግናለሁ። ኃይለ እባላለሁ ከወረዳ 12 ሰላም ሰራዊት ነኝ። ቀጠና 72 የሰላም ሰራዊት ማለት ከዚህ በፊት እንደነበረው በ2013 ነው የተቋቋመው የሰላም ሰራዊት። ስለዚህ እስከ 2018 ያለው ነገሮች ያው በተለያየ ምክንያቶች ብዙ ወንጀሎች ይፈጸሙ ነበረ። አሁን ግን መቼም ብዙ እንትን ባንልም ከፖሊስ ጋር ሆነን በተለያየ እንትን ሆነን ስራ ላይ ነው የሚገኘው። ስለዚህ ጋር ከመጀመሪያ ያለውና አሁን ያለው በጣም ለውጥ አለው። በተለይ ከህብረተሰቡ ጋር ተቀናጅተን ተስማምተን ያለ ነገሮች እንሰራለን። ዝሮ ግን ምንድነው ያለ ነገሮች ግን አሁን ግን ያለ ባለ ሙሉ ለሙሉ ቀንሶ ባይባልም አሁን ግን የተሻለ ነገሮች አሉ፣ ለውጥ አለ። በዚህ መቀጠል አለብን የሚል ሀሳብ አለኝ። አመሰግናለሁ።